እንደምንድናችሁ ወንድሞቼና እህቶቼ እንደምን ከረማችሁ? ዛሬ ኢየሱስ ክርስቶስን እናያለን። ጌታ አምላክ የሆነውን ኢየሱስ ክርስቶስ ያለው የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ያለውን ጌታ ምን እንደሚመስል እናየዋለን። ኢየሱስን የምናመልከውን መጽሐፉ የተናገረለትን ከዮሐንስ ራእይ ምዕራፍ 1 ቁጥር 12 እስከ 16 ላይ ኢየሱስን እናየዋለን። ይሄ ኢየሱስ የኛ የምናመልከው ምን እንደሚመስል እዚህ ላይ ተጽፏል። ኢየሱስ እንደዚህ አለ። ሐዋርያው ዮሐንስ የሚናገረኝን ድምጽ ለማየት ዞር አልኩ። ዞር ባልኩ ሰዓት ወይንም ዞር ብዬ 7 የወርቅ መቅረዞች አየሁ። በመቅረዞቹም መካከል የሰው ልጅ የሚመስለውን አየሁ። ኢየሱስ እርሱም እስከ እግሩ ድረስ ልብስ የለበሰ ደረቱንም በወርቅ መታጠቂያ የታጠቀ ነበር ይላል። ይሄ ስለ ኢየሱስ እውነት ነው። ይሄ ስለ ኢየሱስ እውነት ነው። ቃሉ ነው የሚናገረው። ሐዋርያው ባየው ነገር እየተደነቀ እየተገረመ ነው። የሰው ልጅ ይመስል ነበር አለ። እስከ እግሩ ድረስ ልብስ የለበሰ ነው። ደረቱን በወርቅ መታጠቂያ የታጠቀ ነበር። ኦ ታላቅ ነው የኛ ጌታ፣ የኛ አምላክ ታላቅ ነው። ራሱና የራሱ ጠጉርም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ ይላል። የኛ ኢየሱስ የምናመልከው ጌታ ይሄን የሚመስል ነው። ይሄ የምድር ሁሉ ገዢ ነው። ይሄ ኢየሱስ ያለ የነበረው የሚመጣ ሁሉን የሚገዛ ጌታ አምላክ ነው። አልፋና ኦሜጋ ነው። ኢየሱስ ምን ይመስላል ለምትሉ ይሄን ነው የሚመስለው ኢየሱስ። ሌላ የተሳሳተውን ስዕላችሁን አቁሙ። ኢየሱስ ጌታ አምላክ ነው። ይሄን ነው የሚመስለው። ይሄንን ነው የሚለው መጽሐፍ ሲናገር። እንደ በረዶ ነጭ ነበሩ ይላል። የራሱ ጠጉር፣ አይኖቹም እንደ እሳት ነበልባል ነበሩ ይላል። የኛ ኢየሱስ አይኖቹ እንደ እሳት ነበልባል ናቸው። እኛ የምናመልከው ኢየሱስ ክርስቶስ ጌታ አምላክ እግሮቹም በአቶን የነጠረ የጋለ ናስ ይመስሉ ነበር ይላል። ድምጹም እንደ ብዙ ውኆች ድምጽ ነበር። የሚያስፈራ ነው። የብዙ ውሃ ወይም በጣም ለመስማት የሚከብድና የሚያስፈራ ድምጽ እንደነ የሚለው ከዛ በላይ ነው። መግለጫ ስለሌለው ነው ሐዋርያው። በቀኝ እጁም 7 ከዋክብት ነበሩት ይላል። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበር ይላል። ኦ ሃሌሉያ! የኛ አምላክ ኢየሱስ ክርስቶስ ፊቱ እንደ ፀሐይ ነው የሚያበራው። ፊቱ እንደ ፀሐይ ነው የሚያበራው። ሌላ ቃል ስለሌለ ነው እንጂ ከዛ በላይ ነው። የኛ ኢየሱስ ፊቱ እንደ ፀሐይ ነው የሚያበራው። ሌላ ስዕላችሁን አቁሙ። የኢየሱስ ፊት እንደ ፀሐይ የሚያበራ ነው። ለማየት ከባድ ነው።
የኛ ጌታ፣ የኛ ንጉስ፣ የኛ ሕይወት። ስለዚህ ሐዋርያው እንደዚህ አለ፣ ባየሁት ጊዜ እንደ ሞተ ሰው ሆኜ በእግሩ በታች ወደቅሁ አለ። ሐዋርያው መቋቋም አልቻለም። እንደ ሞተ ሰው ሆነ፣ ወደቀ ከእግሩ በታች። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያው እኔ ነኝ። ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ አለ። የሞትና የሕይወት መክፈቻ ያለው ሞቶ የነበረው የተነሳው የናዝሬቱ ኢየሱስ ክርስቶስ ነው። ባካችሁን ይህንን ጌታ ያላመናችሁ በዚህ ጌታ እመኑ። የሞትና የሲኦል መክፈቻ ያለው እሱ ነው። የዘላለም ሕይወትን ከፈለጋችሁ፣ ከሲኦል ማምለጥ ከፈለጋችሁ በኢየሱስ ክርስቶስ አዳኝነት እመኑ። ሌላ ከኢየሱስ ክርስቶስ በቀር የሚያድን ማንም የለም። የሚገርም ነው። የሚደንቅ ነው ይሄ ጌታ። በቃ መጨረሻውም ሕያውም እኔ ነኝ አለው። ፊተኛውም እሱ ነው፣ መጨረሻውም እሱ ነው፣ ሕያውም እኔ ነኝ አለው። ሞቼ ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ አለ። ክብር ለዚህ ጌታ ይሁን። ክብር ላለው፣ ለነበረው፣ ለሚመጣው፣ ሁሉን ለሚገዛ ጌታ አምላክ አልፋና ኦሜጋ ለሆነው ለኢየሱስ ክርስቶስ ይሁን። እንደምንድናችሁ ወንድሞቼና እህቶቼ? እንደምን ከረማችሁ? ዛሬ ኢየሱስ ክርስቶስን እናያለን። ጌታ አምላክ የሆነውን ኢየሱስ ክርስቶስ ያለው የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ያለውን ጌታ ምን እንደሚመስል እናየዋለን። ኢየሱስን የምናመልከውን መጽሐፉ የተናገረለትን ከዮሐንስ ራእይ ምዕራፍ 1 ቁጥር 12 እስከ 16 ላይ ኢየሱስን እናየዋለን። ይሄ ኢየሱስ የኛ የምናመልከው ምን እንደሚመስል እዚህ ላይ ተጽፏል። ኢየሱስ እንደዚህ አለ። ሐዋርያው ዮሐንስ የሚናገረኝን ድምፅ ለማየት ዞር አልኩ። ዞር ባልኩ ሰዓት ወይንም ዞር ብዬ 7 የወርቅ መቅረዞች አየው። በመቅረዞቹም መካከል የሰው ልጅ የሚመስለውን አየው። ኢየሱስ እርሱም እስከ እግሩ ድረስ ልብስ የለበሰ ደረቱንም በወርቅ መታጠቂያ የታጠቀ ነበረ ይላል። ይሄ ስለ ኢየሱስ እውነት ነው። ይሄ ስለ ኢየሱስ እውነት ነው። ቃሉ ነው የሚናገረው። ሐዋርያው ባየው ነገር እየተደነቀ እየተገረመ ነው። የሰው ልጅ ይመስል ነበር አለ። እስከ እግሩ ድረስ ልብስ የለበሰ ነው። ደረቱም በወርቅ መታጠቂያ የታጠቀ ነበረ። ኦ ታላቅ ነው የኛ ጌታ፣ የኛ አምላክ ታላቅ ነው። ራሱና የራሱ ጠጉርም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ ይላል። የኛ ኢየሱስ የምናመልከው ጌታ ይሄን የሚመስል ነው። ይሄ የምድር ሁሉ ገዢ ነው። ይሄ ኢየሱስ ያለ የነበረው የሚመጣ ሁሉን የሚገዛ ጌታ አምላክ ነው። አልፋና ኦሜጋ ነው።
ኢየሱስ ምን ይመስላል ለምትሉ ይሄን ነው የሚመስለው ኢየሱስ። ሌላ የተሳሳተውን ስዕላችሁን አቁሙ። ኢየሱስ ጌታ አምላክ ነው። ይሄን ነው የሚመስለው። ይሄንን ነው የሚለው መጽሐፍ ሲናገር። እንደ በረዶ ነጭ ነበሩ ይላል። የራሱ ጠጉር፣ አይኖቹ